በዚህኛው ቪዲዮ ላይ ደግሞ አይፎን ስልኮችን በፋክተሪ አንሎክ እንዴት መክፈት እንደሚቻል እናያለን። ያ በፋክተሪ አንሎክ ለመክፈት መጀመሪያ የተዘጋበትን ካሪየር ወይም ደግሞ ካምፓኒውን ማወቅ ይጠበቅብናል። ያው ይህ አገልግሎት ብዙ ጊዜ በክፍያ ነው፣ ፍሪ አይደለም። እኔ ግን ማሳያችሁ እንዴት ፍሪ በሆነ መንገድ ወይም በነፃ ካሪየሩ እንዴት ማወቅ እንደምንችል ነው። እሺ አይፎኑን ከኮምፒውተር ጋር ካገናኘን በኋላ ስሪ ቱልስ አፕሊኬሽን እንከፍታለን። እዚህ ጋር ስሪ ቱልስ አፕሊኬሽን ላይ አይፎኑ አለ፣ ኮኔክት ያደረግነው አይፎን ማለት ነው። ከዛ እዚህ ጋር ቪው ዲቴልስ የሚለው ውስጥ ከገባን በኋላ ሴልስ ሞድ የሚለውን ኮፒ እናደርጋለን። ከዛ ጉግል ላይ ሄደን ኮፒ ያደረግነው ፔስት እንላለን ማለት ነው። እዚህ ጋር ፔስት እናደርጋለን። ያው እዚህ ጋር መተን መሀል ላይ ያለውን ስፔሱን እናጠፋና ሰርች እንላለን። አሁን እዚህ ጋር እንደምታዩት ስልኩ አይፎን 6 ፕላስ 16 ጂቢ ካሪየሩ ደግሞ ቲ ሞባይል ነው። ከላይ እንደምታዩት እዚህ ጋር ቲ ሞባይል መሆኑን ካሪየሩ ይነግራል ማለት ነው። ስለዚህ አይፎን 6 ፕላስ ቲ ሞባይል በስንት ብር እንደሚከፈት ያው አንሎክ ለማድረግ የምንጠቀምበት ዌብሳይት ላይ በመሄድ ዋጋውን ቼክ እናደርጋለን ማለት ነው። እኔ የምጠቀመው logianlock2.com ነው። እዛ ዌብሳይት ላይ ሄድና ዋጋው ስንት እንደሆነ ቼክ አድርጋለሁ ማለት ነው። ያው ስለ logianlock የተዘጋጀ ቪዲዮ አለ፣ እሱን መመልከት ይቻላል፣ እንዴት አካውንት ክሬት ማድረግ እንደሚቻል። አሁን እዚህ ዌብሳይት ውስጥ ሄድና ያው በብር ነው ዋጋውን የሚነግረኝ። እዚህ ፕሌስ ኦርደር የሚለው ላይ ኤሚ ኦርደር የሚለውን እመርጣለሁኝ። ከዛ እዚህ ጋር ያው እዚህ ጋር ስለ አይፎን 6 ፕላስ በቲ ሞባይል ካሪየር ምን ያህል ዋጋ እንደሆነ እሱ ሴሌክት አደርጋለሁ። እዚህ ጋር 2567 ክሬዲት ይላል። የ2567 ብር ለማለት ነው። በተጠቀመው ክሬዲት ብር ስለሆነ ማለት ነው ከረንሲው። ስለዚህ በቲ ሞባይል የተዘጋ ስልክ አይፎን 6 ፕላስ 2567 ብር ነው የሚከፈለው ማለት ነው። ፕሮሰስ ለማድረግ ደግሞ ከ1 እስከ 10 ቀን ይፈጅበታል። እሱንም ዛሬ ማየት ይችላሉ። ኢሜሉን ካስገባኝ በኋላ ፕሌስ ኦርደር በሚለው ማነው አይሚን ካስገባኝ በኋላ ፕሌስ ኦርደር የሚለውን በመጫን ኦርደር ማድረግ ይችላለሁ ወይም ማዘዝ ይችላለሁ ማለት ነው። ስለዚህ ከ1 እስከ 10 ቀን ባለው ውስጥ ሂደቱ ያልቃል ማለት ነው።